አቡ ጠልሃ ዘይድ ቢን ሷሊህ ረዲየላሁ ዐንሁ እንዲህ ይላሉ። ከቤቶቻችን ፊት ለፊት ተቀምጠን እያወራን ነበር። የአላህ መልእክተኛ እኛ ጋር ሲደርሱ ቆም ብለው ለምን መንገድ ላይ ትቀመጣላችሁ? አትቀመጡ አሉ። እኛም መቀመጣችን ምንም ጉዳት እንደማያስከትልና የተቀመጥነውም ስለ ዲናችን ለመወያየትና ለመማማር ነው አልናቸው። የአላህ መልእክተኛም መቀመጥ ካለባችሁ የመንገዱን ሐቅ ጠብቁ፣ እይታችሁን ስበሩ፣ ለሰላምታዎች ምላሽ ስጡ፣ በጥሩ መንገድም ተነጋገሩ አሉ። መንገድ ላይ መጫጫህና ሰዎችን መረበሽ የተጠላ ተግባር ነው። ለመንገድ ሐቁን ስጡት። የመንገድ ሐቅ ምንድነው ካላችሁኝ፣ እይታን ሰበር ማድረግ፣ አስቸጋሪ የሆነ ነገር ማስወገድ፣ ለሰላምታ ምላሽ መስጠትና በመልካም ነገር ማዘዝ እንዲሁም ከመጥፎ ነገር መከልከል ነው። የመንገድ ሐቅ ሲባል ሰዎች የሚተላለፉበት መንገድ ላይ አለመጫወት፣ ሰዎችን በመንገድ ላይ አለማስቸገር፣ በመንገድ ላይ ድምፅን ከፍ አለማድረግ፣ እንደዚሁም ሰዎችን የሚጎዳ ነገር በመንገድ ላይ አለመጣል፣ እንደዚሁም ደግሞ በመንገድ ላይ አለመጣላትና አለመላፋት፣ መንገድ ላይም እንደዚሁ አለመመገብ የመንገድ ሐቆች ናቸው። ውድ ልጆቼ የዛሬውን መልእክቴን አደራችሁን በፍጹም እንዳትረሱት። መንገድ ላይ አስቸጋሪ ነገሮችን ከማድረግ መቆጠብ ይኖርብናል። ጎበዞች፣ ለዛሬ የነበረኝ መልእክት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ አላህ ይጠብቃችሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።